ይዘው እየሮጡ ሲያስቸግሩ ለጳውሎስ ደብዳቤ የተጻፈ ባላንስ ነው ይሉታል። የያዕቆብ ደብዳቤ ያዕቆብ ደግሞ አዎ መዳን በእምነት ነው ይላል። ግን ደግሞ ይሄኛው እምነት ስራን ገንዘቡ ያደርጋል። በስራ የተገለጠ ነው የማይኖር እምነት። እሱን እምነትማ ይልና እዚህ ደብዳቤ ላይ ሰይጣንም ያምናል። የሰይጣን እምነት የሚባል ትምህርት እኔ አላውቅም። ያዕቆብ ግን ምን አለ? እንደዚህ አይነት እምነት አጋንንትም ያምናሉ አለና እንደውም ይንቀጠቀጣሉ፣ ግን ምላሽ የለውም፣ አይኖርም፣ ግን ወደ ጽድቅ ግን አይመጣም። ኢየሱስን ወደ መምሰል መቼም ሰይጣን አይመጣም። አሜን በሏ። ምንም እድል የለውም። እሱም አይፈልግም፣ እግዚአብሔርም ጥሎታል። አጋንንትም ይሄንን እምነት አንተ የምትለኝን አይነት እምነት ያምናሉ፣ ቀጥሎ ይንቀጠቀጣሉ። አንተ ከዚህ የዘለለ እምነት ያስፈልግሃል ይልና አጠገብ ያለው ወንድም ራቁቱን ብታየው እሳት ሙቅ ብለው ብትሄድ በክርስቶስ ኢየሱስ አምኛለሁ ብትለኝ የቱ ጋር ነው እምነትህ? አጠገብ ያለው ወንድም ተርቦ አንተ ጠግበ እየዋልክ እያደርክ አጠገብ ላለው ወንድም ጌታ ይረዳሃል ብለው ብትሄድ ፕራክቲካል ሁኑ ይላል። በጣም ቀላል አይደለም፣ ግን እውነት ነው። እና ያዕቆብ ሁሌ አለ። የተቸገረ ሰው አይጠፋም፣ የሚርበው ሰው አይጠፋም። ጌታን የሚያምን ካንተ እኩል ጎን ቁጭ ብሎ እግዚአብሔር አምላኬ ብሎ ተስፋ የሚያደርግ ለዛ ሰው አንተን ነው እግዚአብሔር መሳሪያም ምልክትም እጅም የሚያደርግ። እና ይሄ እምነት በእንደዚህ አይነት ስራ መገለጥ አለበት። በጽድቅ መኖር፣ በቅድስና መኖር፣ እግዚአብሔርን እየፈሩ መኖር፣ በጸሎት እየተጉ መኖር አንድ ነገር ነው። አጠገባችን ላለው ሰው እየተቆረስን ያለንን ሼር እያደረግን መኖር ደግሞ እሱም ደግሞ ሌላ ነገር ነው። ያዕቆብ በጣም ፎከስ የሚያደርገው እሱ ላይ ነው። እሱን ነው የሚጽፈው እዚህ ደብዳቤ ላይ እና ምዕራፍ 1 ከቁጥር 1 ጀምረን ያነበብነው በጣም ይገርመኛል። ይሄ ሰው ቅድም እንደነገርኳችሁ የጌታ ኢየሱስ ክርስቶስ የሥጋ ወንድም ነው። የሥጋ ወንድም ተብሎ እንግዲህ የተጠቀሱ ናቸው። እንግዲህ እኔ ወንድሞች የሚለውን ቃል ሊትራሊ በቁሙ ነው የምረዳው። በተለያየ ቋንቋም ሄዳችሁ ማንበብ ትችላላችሁ። እናንተ እጃችሁ ላይ ኮይኒዮም ካለ ሌክሲኮኑም ካለ ማንበብ ትችላላችሁ። ወንድሞች የሚለው ትክክለኛ ቃል ነው የሚጠቀመው። አዴልፎስ የሚለውን ቃል የሚጠቀመው። ስለዚህ እንግዲህ ምልላችሁ ነው አሁን የኢየሱስ ክርስቶስ ወንድም ነው ማለት አሁን ራሱን በተለየ መንገድ አሁን ቸርች ውስጥ አያየውም። አሁን የጌታ ኢየሱስ ክርስቶስ ወንድም ነው፣ አንድ ቤት ከኢየሱስ ጋር ኖሯል ማለት ነው። አሁን በእንደዚህ አይነት መሲሁን በአካል ማወቅ ብቻ ሳይሆን አንድ ቤት አብሮ ኖሯል ከመሲህ ጋር። ከጌታ ከኢየሱስ ክርስቶስ ጋር አንድ ቤት ኖሮ ጌታ ኢየሱስ ክርስቶስን ግን ሲጠራው የእግዚአብሔርና ይልና የጌታ የኢየሱስ ክርስቶስ ባሪያ ይላል ራሱን። በጣም በተለየ አይነት መንገድ እሱና ኢየሱስ ግንኙነት እንዳላቸው በደብዳቤውም ላይ ሜንሽን አድርጎ አያውቅም። በሐዋርያት ሥራም ላይ እሱ በተጠቀሰበት ቦታ የኢየሱስ ክርስቶስ ወንድም ነኝ አላለም። ራሱን ሰሚት አድርጎ የእግዚአብሔርና የጌታ የኢየሱስ ክርስቶስ ባሪያ ያዕቆብ። በጣም ትንሽ ብርሃን ሲያገኘን እኮ እኛ የምንሆነው ነገር አለ። ይሄ ሰውዬ መሲህ ጋር አንድ ቤት ኖሮ አንድ ላይ አድጎ 30 ዓመት ሙሉ ኢየሱስ የኖረበት ቤት ውስጥ አብሮ ከኢየሱስ ጋር ኖሮ የ12 ዓመት ልጅ ሆኖ ኢየሱስን ያውቀዋል። የ20 ዓመት ወጣት ሆኖ ኢየሱስን ያውቀዋል። የ30 ዓመት ልጅ ሆኖ ከዛ ቤት ሲወጣ ኢየሱስን ያውቀዋል። እስከ 30 ዓመቱ የኖረው እዛ ቤት ነው። አብሮ እያንዳንዱን እድገት ከማርያምና ከዮሴፍ እኩል ያየ ሰውዬ ምንም የተለየ ፕሪቪሌጅ ቸርች ውስጥ አያመጣም። እሱ ኖርማል ከሆነ እኛማ ኖርማል ነን። እሱ በጣም ስፔሻል ነኝ ካላለ የኢየሱስ ክርስቶስ እንደውም የኢየሱስ አይደለም የጌታ ኩሪዮስ ነው የሚለው ኢየሱስን። እኛ ቤት የኖረ አይደለም የሚለው ከሰማይ እኛን ለማዳን የወረደ ጌታ ይለው። የዘላለም አምላክ ከአብ ጋር እኩል ነው የሚጠራው። አውር ጋድ ይለዋል አብን። ጌታ ኢየሱስ ክርስቶስን ደግሞ አውር ሎርድ ኩሪዮስ ኩሪዮስ በአብ መጠን ነው የሚጠራው። የአብና የወልድ ባሪያ ነኝ ብሎ ጌታ ኢየሱስ ክርስቶስን እንደ እግዚአብሔር አብ እኩል አድርጎ ይጠራል። ባሪያው የሆንኩኝ ያዕቆብ እና በዛ ለ12 በተለያየ ቦታ ተበትነው ላሉ ለ12 ነገዶች ይላል። በጣም በብዙ መከራ ውስጥ እያለፉ ያሉ አሉ። በጌታ ሆነው ቅዱሳን ናቸው። ሞር ደግሞ አይሁዳውያን ይበዙበታል እና ተበትናቸዋል ይላል። ለእናንተ ይህን ደብዳቤ እጽፋለሁ ይላል። በምድር ላይ በጌታ ሆኖ መኖር ምጽአተኛ ሆኖ መኖር ነው።
በጌታ ልክ ስትሆኑ አገር ትቀይራላችሁ። ሰማያዊ ተስፋ ይኖራችኋል። አገር ይሄን ነው ሲባል በሰማይ ነው እንላለን። የምንጠብቀው አዳኝ ከሰማይ ይመጣል እንላለን።